ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማር ጋይስ አሁን የምንገኘው የነገዋ ሴቶች ሪሃቢሊቴሽን ሴንተር ነው። ኑ ስራ ምን በላቸው። ሰላም ቤተሰቦች፣ ዛሬ እንግዲህ በጠዋት ተነስተው መንገድ ላይ ቆሻሻ የሚያጸዱትን ሰዎች ውጣ ወረድ አብረን እናያለን። መንገድ ላይ እንደዚህ ማስቲካ፣ ወረቀት ምናምን ብስኩት ልጣጭ የምትሉ ጫት ምናምን መንገድ ላይ የምታቆሹ ሰዎች እንደዚህ ነው የሚያስለፋቸውና ቆሻሻ መጣያ ውስጥ ቆሻሻ ጣሉ።